እሺ እናትና አባቴ ለዚህ ፕሮግራም ምጠይቃችሁ ነገር ስላለኝ ከልጅ ልጅ ብሎም ብዙ ሰው ከናንተ ህይወት እንዲማር ስለፈለኩኝ እህል ውሃ እግዚአብሔር ከየት አንጥቶ የት እንደሚያደርስ አናቅምና አሁን ከአባዬ የምጀምረው ከአባቴ ከተከበረው አቶ ከበደ ዘገዬ የምጀምረው በመጀመሪያ በቃ አንተን የሚገልጽ ነገር ብትነግረኝ ደስ ይለኛል። እሺ እኔ ሸበል በረንታ ከሚባለው ቦታ የተወለድኩ ታቦቱ ቅዱስ ጊዮርጊስ ያለበት ከዚያ ቦታ ተነስቼ አባቴ ወደ ጦር ሜዳ ሲላክ እንትን ሲሄድ ሀገሬ ነፃነቷን ካገኘች በኋላ እከራከራለሁ ብሎ ክርክሩን አቋርጦ ይሄደ። ከዛም ሲመለሱ ባንዳዎቹ በመንገድ ላይ ላሳለፍ ሲሉ መንገድ የዘጋውን ገሎ ይዟቸው የሄዱትን ሰዎች በሰላም ይዞ እንደገቡ ሰዎች ነግረውኛል። እሱ ሳይሆን አብሮት የዘመቱ ሰዎች ነግረውኛል። ማረጉም ቀኛዝማች ዘገየ ግራኝ ይባል ነበር። ከዛም እናቴ እኔ አባቴ ሞተው በ3 ዓመት ሊሆኛል። አባቴን በትክክል ባላውቀውም ስለ አባቴ ጀግንነት እናቴ ትነግረኝ ነበር። ሀገር ወዳድ እንደነበረ፣ ቤተሰቡን ወዳድ እንደነበረ፣ ለሀገሩና ለቤተሰቡ ሲል ህይወቱን አሳልፎ የሚሰጥ እንደነበረ ነግራኛለች። ያም በመሆኑ እናቴ አባቴ ከሞተ በኋላ ከደጃዝማች በላይ ዘለቀ ጋር ሆነው በአርበኝነት አብረው ሲሰሩ አንድ ሴት ልጅ ወልደው ሽመቤት በላይ የምትባል ልጅ ነበረች። እሷም ጡረታ ተሰጥቷል፣ ለእናቴም ጡረታ ተሰጥቷቸው ይኖሩ ነበር። በኋላ እኔ 4ኛ ክፍል እንደደረሱ ያንን ክርክርን እንደቀጠለ እናቴ ስለፈለገች የቀሩት ሴቶች ናቸው። በእናቴም በአባቴም ሴቶች ናቸው። አብዛኞቹ ወንዶችም አካባቢ የሉ። አንተ የአባትን ይዞታ መልቀቅ የለብህም ብላ 4ኛ ክፍል ትምህርት አቋርጬ 5 ዓመት አባቴ ጀመረው እንጂ ተከራክሬ መልሼዋለሁ። ያንን ቦታ መልሼ እንደገና ለነሱ ለትና ለወንድሞች ልጆች ትቼ ወደ ትምህርት ተመልሼ አዲስ አበባ 8 ዓመት